ክርስቲያን በግዕዝ ወንጌል ይግባ ለኩል አስርቱ ቃላት በተጻፈ በጽሩ ለእግዚአብሔር ኩሉ ፍጥረት አዳ ወዳምና ራሌኪ አብ በማኑ ከለለኪ ቅዱስ መንፈስ ጸለኪ ወልዑል አጽናኪ በቅዱስ መንፈስ ጸለኪ
የክፉሶችን ምክር የጠላትንም መነሳታት የተሰወረውና የተገለጠውን አቤቱ ከኔ አርቅ፣ ከሕዝቡም ሁሉ አርቅ። አቤቱ ያንተ ከሚሆን ከዚህ ከቅዱስ ቦታ ሁሉ አርቅ። በጎን ነገር ሁሉ ያማረውንም የሚሻለውንም አዘዝልን። እባቡን ጊንጡን የጠላትንም ኃይል ሁሉ ዘንድ ስልጣን የሰጠን አንተ ነህና ወደ ፍቅር አታግባን፣ ከክፉ ሁሉ አድነን እንጂ። ባለልጅ ጌታችን በአምላካችን መድኃኒታችን የክርስቶስ ስለ ሰው ፍቅር በተደረገው ቸርነት ይቅርታ ምስጋና ክብር ለአንተ ከአንተ ጋር ለአንተ ይገባል። ከአንተ ጋር አንድ ከሚሆን ቅዱስ ጋር ዛሬ ዘወትር ለዘላለሙ አሜን። የዘላለም አምላክ ቀዳማዊ ዳህራዊ የምትሆን ጥንት ፍጻሜ የሌለህ ጥበብና ገናና ስራ ኃያል በምክርም አዋቂ በኃይልም ጽኑ የምትሆን በሁሉ ያለ በሁሉ የምትኖር አቤቱ በዚች ሰዓት ከእኛ ጋር አንዱ መካከላችን ልቦናችንን አንሳ። ነፍሳችንን አስጋችን ነፍሳችንን በማወቅ ወይም ባለማወቅ ከሠራነው ኃጢአታችን አንሳ። ነባቢት መስዋዕትን ወደ ውስጠኛይቱ መጋረጃ የዘላለም ማደሪያ ወደምትሆን ወደ ቅድስት ውስጥ የምታገባ የበረከትና የዕጣን መስዋዕትን እንሰዋ ዘንድ ስጠን። ሁሉም የምትይዝ እግዚአብሔር አምላካችን ሆይ በዚች መቅደስ አንባቢያን የሆኑ ዘንድ ተክለ ሰማዕታት ጽድቅህን እንዲያስተውሉ አንተንም በፍርሃት እንዲያገለግሉ የተዘጋጁ አድርጋቸው። ይህችንም የአንባቢነት ሹመት ስጣቸው። ንዋየ ቅድሳትን እንዲይዙ በፊትህም የከበሩ አንባቢያን እንዲሆኑ አስቀድመውም አንተን ከወደዱ ጋራ ከቸርነትህ እንዲያገኙ የተዘጋጁ አድርጋቸው። ምሕረት በታቀደ አብ ወልድ መንፈስ ቅዱስ ሆይ ከሁሉም ከእያንዳንዱ ክብርና ስግደት ለአንተ ይገባል፣ በዘመኑ ሁሉ ከዛሬ ጀምሮ እስከ ዘላለም ድረስ። በስጦታ ባለጸጋ የሆንክ ለቤተ ክርስቲያን ሥርዓቶችን የሰጠህ በውስጥም በአገልግሎት ማድረግ ያጸናሃቸው በአገልጋዮቹ ላይ እነርሱን በጽና ስጦታዎችን ያፈሰስክ ገናና እግዚአብሔር ለአንባቢነት ሹመት የጠራቸውን እነዚህን ገብረ አማኑኤልን ክንፈ ቅዱሳንና ተክለ ሰማዕትን የአምላካዊ ቃልህን ንባብና የአንባቢነትን አገልግሎት ይማሩ ዘንድ በፍጹም ጸጋ ጥበብና ማስተዋልን ሙላቸው። በምሕረትና በቸርነትህ ጠብቃቸው። ወዲያና ወዲህ እንዳይሉ በስጦታቸው ፍጹም አድርጋቸው። በአንድ ልጅ ከመንፈስ ቅዱስ ጋር በመዘመን ሁሉ ዛሬ እስከ ዛሬ ጀምሮ እስከ ዘላለም ድረስ አሜን። ሰሙን የምትወድ ልቦች የያዝክ ቅዱስ መንፈስን እያንዳንዱ ላይ የምታሳድር ሁሉም ነገር በስልጣን የሆነ ገናና እግዚአብሔር ሆይ በመጀመሪያና ሁለተኛ ኪዳን ያለውን ቅዱስ ቃልን ይሰብኩ ዘንድ ሕዝብንም በትእዛዝ የጠሯቸው ዘንድ የነፍሳቸውን ፍጹም መዳን ከእነርሱ ስለሆነ የቃልህን ጥራት ያስተምሯቸው ዘንድ ባቀረቡልህ በፊትህ በቆሙት በአገልጋዮችህ በገብረ አማኑኤል በተክለ ሰማዕትና በክንፈ ቅዱሳን ላይ ፊትህን አብራ። እግዚአብሔር ሆይ ኪዳንህን በማመን አጽናቸው። በትእዛዝህን ብርሃን ልቡናቸውን አብራ። ለሚሰሙት ለእነዚህም እንዲያነቡና እንዲነግሯቸው እንዲያነቃቋቸውም በሰውነታቸው ትሑትን ልብ ስጣቸው። አሁን መንፈስ ቅዱስ ሆይ ለመንግሥትህ ክብርና ምስጋና ይገባል ከዛሬ ጀምሮ እስከ ዘላለም ድረስ አሜን። ሁሉን የምትይዝ ጌታ በዓለም ሁሉ ያሉትን ምርቶችን ቁጥር ከመጥራት በፊት የምታውቅ አገልጋይ ዕዝራን የመረጥከው ለሕዝብም ሕግህን ያነቡ ዘንድ ጥበብን የሰጠው አምላካችን እግዚአብሔር ሆይ አሁንም አንባቢነትን ይሾሙ ዘንድ አንተ ለመረጥካቸው ለገብረ አማኑኤል
በአመፅነት በአክብሮት በጸጋና ሰውን በማፍቀር ለሕዝብ ቅዱስ ቃልን ያደርጉ ዘንድ ጥበብና የትንቢትን መንፈስ ስጣቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ከእርሱ ጋር ያለ ክብር ጽን ከመንፈስ ቅዱስ ጋር ለአንተ አለ ዛሬም ዘወትርም ለዘላለሙ አሜን። እስትንፋሰ እግዚአብሔር ከሆኑ ቅዱሳት መጻሕፍት በእያንዳንዱ ምዕራፍ ልታስተምር ይገባሃል። ይህም ታላቅ ሥራ ነው። መብራት በመስኮት እንደሚያበራ እንዲሁ በዚህ ሥራ ስለምትቆም ለአንተ በዚህ በምታነበው የሰሚዎችህን ጆሮዎች ትሞላቸው ዘንድ ይገባሃል። ያለ ፈተናም ሁን፣ ነገር ግን በተቀበልከው ማዕረግ መልካም ታደርግ ዘንድ አንባቢው ያስተውል የሚለውን የጌታችን ቃል ዘወትር አስብ፣ አካሄድንም አስተውል። እንዲሁም ብታደርግ ያመሰግኑሃል፣ ከዚህም ማዕረግ ወደ ከፍተኛ ማዕረግ ያወጡሃል።
ትሆኑ ዘንድ ዲያቆኑን ተከተሉ። እንስሳ ወይም ውሻ ወይም መናፍቅ ወደ ውስጧ እንዳይዝ እግዚአብሔርን ቤት ይህችው ቤተክርስቲያን ናት። በሮቿን ጠብቁ ይገባቸዋል። ዲያቆኑን ንጽሕት በሆነች በአገልግሎት ሰዓት ቤተክርስቲያን ወይም ከቅዱሳን ምስጢራት የማይቀበል አንስ እንኳን በዚህ ቦታ አይቁም ብሎ አሰምቶ በሚናገርበት ጊዜ በታላቅ ጥንቃቄ በሮቿ ፈጽማችሁ ጠብቋትና የአገልግሎት መላእክትን ትዳስሱ ዘንድ ታምናችኋልና። ስለዚህ የጌታን ፈቃድ ፈጥኖን እንደሚያደርግ እንደ ብልህ ታማኝ አገልጋይ የላይኛዋን የተፈሬ ትቀበሉ ዘንድ በተሰጣችሁ ክብርና ሀብት መጠን አስተውሉ። ከቸር አባቱ ከመንፈስ ቅዱስ ጋር ክብርና ምስጋና በሚገባው ጌታችን ክርስቶስ ለዘላለሙ አሜን። አቤቱ የኃያላን አምላክ ሆይ ወደዚች አገልግሎት ክፍል ያመጣህን አንተ ነህ። ከዚህ ያመጣህን አንተ ነህ። የሰውን ልብ የምታጸና ልብና ኩላሊትን የምትመረምር አንተ ነህ። አቤቱ ስለ ብዙ ርኅራኄ ስማን። ከሥጋና ከነፍስ ሁሉ አንጻን፣ ከርኵሰት ሁሉ አንጻን። ኃጢአታችንና የበደላችንን ደመና እንደ ጥላ አጥፋልን። ለዚህ ይችላል የሴቶች ኪዳን አገልግሎትን የተዘጋጁ ይሆን ዘንድ ቅዱስ ሥጋህን በቅንነት እንሸከም ዘንድ ቅዱስና አምላካዊ ወደ ምስጢረ ክህነትን ጸንተን እናገለግል ዘንድ በልጅ ጸጋና መንፈስ ቅዱስ ይሁን ሙላን። በባዕዳን ኃጢአት እንተባበር ዘንድ አትተወን፣ ነገር ግን ሁላችንን እንደምስል ጌታ ሆይ ጽነት እንዳናደርግ ጠብቀን። ለምናምን ለእኛ እንድንናገርና ወደ ቅዱስ መሠዊያ እንድንቀርብ የሚገባ አእምሮ ስጠን። በዚህም በቅንነት ቁመው ሰማያትን ተስፋ የሚያደርጉትን ገብረ ተክለ ሃይማኖትን፣ ተክለ ሰማዕታትንና ክንፈ ቅዱሳንን የአገልግሎትን ዲቁናቸውን ተቀበል። ቅዱስ ስምን እንደሚጠብቁ አንተ ቸር ነህና ምሕረትህ ብዙ ነውና፣ በሥልጣንም ከአንድ ልጅ ከጌታችን ከኢየሱስ ክርስቶስ ጋር ጽኑ ነህና በዘመን ሁሉ ለዘላለሙ አሜን። ሁለታችን የምትሆን ለጌታችን የጸጋ እንደ ራስ ፈቃድ እንደ እግዚአብሔርና መንፈስ ቅዱስ ፈቃድ በጥራትና በመንቀጥቀጥ ትሑት ሆኖ ወደ ተቀደሰው መሠዊያ በገባ አገልግሎት አስተዳደሩ ለተቀደሱትን በዚህ ጉባኤ ከዲቁና ማዕረግ ወደ ዲቁና ማዕረግ ያልፉ ዘንድ ዓይነ ልቡናቸውን ወደ ሰማይ አብርተን ሰማያዊ ሀብት ተስፋ በሚያደርጉት በገብረ ተክለ ሃይማኖት፣ በተክለ ሰማዕታትና በገብረ ቅዱሳን ላይ ጸጋ በእርሱ በእነርሱ ላይ ትመጣ ዘንድ ሁላችሁ ጸልዩ። እግዚኦ መሐረነ ክርስቶስ። አቤቱ ለቅዱስ ስምህ ለመንጻትና ቅዱስ መሠዊያን ለማገልገል የተዘጋጁ ይሆን ዘንድ በዲቁና ለሚጠሩት የበቁ አድርጋቸው። በፊትህ ምሕረትን ያገኝ ዘንድ ርኅራኄም ከአንተ ዘንድ ነውና ከአንድ ልጅ ከመንፈስ ቅዱስ ጋር ለአንተ ይገባል ለዘላለሙ አሜን። ሁሉን የምትይዝ ታማኝ ጻድቅ ቅን ሆነህ ለሚጠሩ ሁሉ በሁሉ ባለጸጋ የሆንክ ጌታ እግዚአብሔር ሆይ ወደ አንተ በምንጸልይበት ጊዜ ስማን። በአመጡት ሰዎች ምክርና ሀሳብ ወደ ዲቁና ሹመት የቀረበውን አገልጋይ ገብረ አማኑኤልን፣ ተክለ ሰማዕታትን እንዲሁም ክንፈ ቅዱሳንን ፊታቸውን አብራልን። ልጆችህ በመከራ የመሰለውን የዲያቆናቱን አለቃ የሰማዕታትን መጀመሪያ እስጢፋኖስን እንደ መላው መንፈስ ቅዱስና ጥበብን ኃይልንም እላቸው። በጸጋህም አስጊጣቸው። የታመኑበትንም የዲቁናቸውን አገልግሎት ያለስነትና ያለ ኃጢአት ፈቃድ ይፈጽሙ ዘንድ ለከፍተኛ ማዕረግ የተዘጋጁ ይሆን ዘንድ ለቅዱስ መሠዊያም አገልግሎት አጽናቸው። በእኛም በኃጢአተኞች እጅ መጫን ብቻ ጸጋ የሚሰጥ አይደለምና፣ ነገር ግን ብዙ በሆነ ምሕረትህ መጎብኘት የሚገባው ይሰጣል እንጂ። እኔንም ከባሕር እሳት ወለንዱና ከበደል ሁሉ አንሳኝ፣ ከኃጢአቶቹም ነፃ አድርገኝ። በአንድ ልጅ ጌታችን በአምላካችን መድኃኒታችን በኢየሱስ ክርስቶስ አስታራቂነት በእርሱ ያለ ምስጋና ክብርም ከእርሱ ጋር በመስቀላ በአንተ አለ ለዘላለሙ አሜን። ጌታ ሆይ ወደ እኛና ወደ አገልግሎታችን ተመልከት፣ ከኃጢአታችን ሁሉ አንሳን። የዲቁናቸውንም አገልግሎት ያለ ሐሜት ይፈጽሙ ዘንድ በአገልጋዮችህ ገብረ ተክለ ሃይማኖት፣ ተክለ ሰማዕታትና ክንፈ ቅዱሳን ላይ ጸጋህን ላክ። አንተን አስቀድመው ከወደዱህም ጋር በቤትህ የተዘጋጁ ይሁኑ፣ ከራእይህም ያግኙ። ሁለት ፈቃድ ነውና፣ አብ ወልድ መንፈስ ቅዱስ ሆይ ክብርና ስግደት ከሁሉ
እያንዳንዱ ለአንተ ይገባል፣ ዛሬ ዘወትር ለዘላለሙ አሜን። በዚህ አጋጣሚ ማመስገን እንወዳለን።